ነብይ ነኝ መልእክተኛ ነኝ ብሎ ተናግሯል። እሺ ምን እንበለው? ነብይ ነኝ ተልክ ያለሁ እያለ ኖ አንተ ልከሃል እንጂ አልተላክም እንበለው? የቱጋ ካሉን ዮሐንስ ወንጌል 17:3 ላይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን ይላል? የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል። عربيኛው መጽሐፍ ቅዱስ ምን ይላል? إن الحياة العبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ይላል። أن يعرفوك أنت الإله الحقيقي وحدك ብቻህን እውነተኛ አምላክ የሆንከው አንተ ነህ። ويسوع المسيح ኢየሱስ ክርስቶስ ደግሞ الذي أرسلته ያ የላከው መሆኑን ማወቅ ነው። لا إله إلا الله عيسى رسول الله ማለት ነው። ታዲያ ይሄ የማ ምስክርነት ነው? የኛ አይደለም እንዴ? አንልም? قولوا معي لا إله إلا الله عيسى رسول الله اللهم اكتب لنا የዘላለም ሕይወት ነው ከተባለ ይሄው መስክረናል። ብቻህን እውነተኛ አምላክ የሆንከው አንተን ብቻ ካለ የላከውን ኢየሱስ ክርስቶስን ማወቅ ነው ከተባለ እውነተኛ አምላክ ብቻ የሆነውን ይሄው አምነናል። የተላከውን ኢየሱስ ክርስቶስን ተቀበለናል። እኛ አንክድም። እነሱ በነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ስላላመኑ እኛ በኢሳ የምንክድበት ምንም ምክንያት አይኖረንም። አንድ ጊዜ ውይይት ተካሂዶ ነበር ይባላል። እንደሰማሁት ነው እንግዲህ አልነበርኩም ወይም በቪዲዮ ተቀርጾ አላየሁም። አንድ ሃይማኖት የለሽ የሆነ ሰው ሃይማኖቶች ሁሉ ጀነት የሚያስገባው መንገድ የኔ ነው ብሎ ሲከራከሩ ከሶስቱ ዋና ዋና ሃይማኖቶች መሪዎቻቸውን ጠራና አወያያቸው ይላል። ከአይሁድ ከክርስቲያንና ከሙስሊም እንዴት ነው ጀነት የሚገባው እስኪ አስተምሩ ሲላቸው አይሁዳዊው ተነሳና ትክክለኛው የጀነት መንገድ አላህ የላከውን ሙሳን አለይሂ ሰላም አምኖ በሱ በኩል መጓዝ ነው አለ። እነሱ የሙሴ ተከታይ የኦሪት አማኝ ነን ስለሚሉ ክርስቲያኑ ተነሳና ትክክለኛው የጀነት መንገድ ዒሳ ወይም ደግሞ ኢየሱስ ክርስቶስን አምኖ መጓዝ ነው፣ በሱ መስመር መሄድ ነው አለ። አሁን በአይሁዱ አባባል ክርስቲያኖችና ሙስሊሞች የት ይገባሉ? ጀሃነም ሊገቡ ነው። በክርስቲያኑ አባባል ደግሞ አይሁዶችና ሙስሊሞች ጀሃነም እሳት ሊገቡ ነው። ሙስሊሙም ተራ ደረሰው። ወጣና ምን አለ? እኔ የራሴን ከመናገሬ በፊት ከነሱ ልጀምር አለ። እውነት እንዳለው እንደ አይሁዱ አባባል ትክክለኛው የጀነት መንገድ ሙሳን አለይሂ ሰላም አምኖ በሱ መስመር መጓዝ ከሆነ እኛ ከናንተ ጋር ሆነን አብረን ጀነት እንገባለን አለ። ሙሳ አለይሂ ሰላም መልእክተኛ መሆኑን አምነን ተቀብለናል። ምናልባት ደግሞ ክርስቲያኑ እንዳለው ዒሳ አለይሂ ሰላምን ተከትሎ በሱ መስመር መጓዝ ከሆነ የሚያጸድቀው አሁንም ከክርስቲያኖቹ ጋር ጀነት ስንገባ እናንተ አይሁዶች ግን ትቀራላችሁ አለው። ነገር ግን አለ ሶስተኛ ብቸኛው የጀነት መንገድ ነብዩ መሐመድን አለይሂ ሰላቱ ወሰላም አምኖ የሚያስገባ ከሆነ እኛ ስንገባ ሁለታችሁ ውጭ ትቀራላችሁ አላቸው። በሶስቱም ቻንስ ያለንን ያለው አልহামዱሊላህ። ነብያችን አለይሂ ሰላቱ ወሰላም የተላኩት ቀደምት ነቢያትን ለማስተባበል ለማስዋሸት ሳይሆን እውቅና ለመስጠት ነው። በሳቸው ነብይነት ነቢያትን ሁሉ አምነን ተቀበለናል። በሳቸው ነብይነት ከቁርአን በፊት መለኮታዊ መጽሐፍት መውረዳቸውን አምነን ተቀበለናል ማለት ነው። ስለዚህ የጀነት መንገድ ተስፋው አለን። ዒሳም መልእክተኛ ነኝ ብሎ ተናገረ። ምን እናድርግ እሺ ከዚህ በኋላ? ማርቆስ 6:4ንም እዩት። በተጨማሪ በማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ወደ ገዛ ሀገሩ መጥቶ ማለት ነው በሚያስተምራቸው ሰዓት የገዛ ወገኖቹ እንኳን አበደ ብለው ሲቃወሙት ምን አላቸው? ማርቆስ 6:4 ላይ ኢየሱስም ነብይ በገዛ ሀገሩ ከገዛ ዘመዶቹና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። በሀገሩ በዘመዱና በቤቱ ሊናቅ ሊዋረድ ይችላል። ከዛ ውጭ ግን ሌሎች ዘንድ ምን ሳይሆን አይቀርም ሳይከበር አይቀርም ብሎ ስለራሱ ምን ብሎ ገለጸ? ነብይ ብሎ ገለጸ። ታዲያ ነብይ ካለ እኛ ሌላ ምን እንበለው? ነብይ ነኝ አለ፣ መልእክተኛ ነኝ። ዮሐንስ 12:44 እንደዚሁ በዮሐንስ ወንጌል ምዕራፍ 12 ከ42 እስከ 44 ተመልከቱት። ኢየሱስም ጮኸ እንዲህም አለ፣ እውነት እውነት እላችኋለሁ
በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም من يطع الرسول فقد اطاع الله መልእክተኛውን የሚታዘዝ በርግጥም አላህን ታዟል ነው በእኔ የሚያምን በላከኝ አምኗል ካለ ኢየሱስ ተልኳል መልእክተኛ ነው የላከህስ ማን ነው ብለን ነው መጠየቅ ያለብን ከዚህ አንፃር መልእክተኛ ነኝ ነብይ ነኝ ብሎ ካስተማረ በምን መልክ ነው አምላክ አድርገን የምንወስደው ግልጽ ነው አይደል 11ኛ መተኛቱና ማንቀላፋቱ መጽሐፍ ቅዱስ እንደሚያስተምረው ማርቆስ 4:34 ላይ በማርቆስ ወንጌል ምዕራፍ 4 ቁጥር 34 ላይ ከሐዋርያቶቹ ጋራ በጀልባ ስር ሆኖ አብረው እየተሳፈሩ ነበር ኃይለኛ ማዕበል ተነሳ ከዛም በኋላ ቀሰቀሱት መምህር ስንጠፋ አይገድህም እንዴ አሉት እሱ ግን ከበስተኋላዋ ትራስ ተንተርሶ ተኝቶ ነበር ይላል ምን ማለት ነው እውነት አምላክ ከተኛ እንቅልፍ ከወሰደው ሌሎች እስኪቀሰቅሱት ድረስ የሚጠብቅ ከሆነ እንደ መጽሐፉ እሺ እንዴት አድርገን ነው አምላክ አድርገን የምንወስደው እነሱ ፈርተው አልተኙም ነበር ግን አምላካቸውን ቀሰቀሱት እንዴት ነው ይሄ የሚሆነው ከዛም ተነስቶ ማዕበሉን ገሰጸው ጸጥም አለ ይላል ረጋ ጥያቄያችን እንዴት እሱ ተኝቶ እነሱ ሊቀሰቅሱት ይችላሉ አላህ ምን ይያለ ስለራሱ አየተል ኩርሲይ ሱረቱል በቀራ ቁጥር 255 ላይ አላሁ ላ ኢላሃ ኢላ ሁ ላ ተእኹዙሁ ሲነቱ ወላ ነው አላሁ ላ ኢላሃ ኢላ ሁ አላህ ከሱ በስተቀር በእውነት የሚመለክ አምላክ የለም አልሐዩል ቀዩም ሕያውና ራሱን ቻይ ነው ላ ተእኹዙሁ ሲነቱ ወላ ነው ማንገላጀትም እንቅልፍም አትይዘውም ማለት ጌታችን ሊተኛ ይቅርና ሲና ማንገላጀት የተቀደሙ ነው ከእንቅልፍ በፊት የሚመጣው ናፕ የሚባለው እንኳን አላህን ሊይዘው አይችልም ፍጥረታትን ጠባቂና ተንከባካቢ የሆነ ጌታ ለአንድ ሴኮንድ እንዴት ይተኛል ለአንድ ሴኮንድ አንቀላፋ ማለት ፍጡራኑ ሁሉ ጠፋ ማለት ነው ምክንያቱም አላህ ሰማይን የሚጠብቀው በመሶሶ አይደለም ሰማይን ያቆማት بغير عمد ترونها የምታዩት ምሰሶ የለችም ምን ያለው መሬትን የተሸከማት ደግሞ በበሬም አይደለም አንዳንዴ በሬው ሲያስነጥስ የመሬት መንቀጥቀጥ ይደርሳል እንደሚባለው ተረት ማለት ነው አላህ መሬትንም ሰማያትንም በፈቃዱ በችሎታው ነው ያቆማቸው ሱረቱ ሉቅማን ላይ እንዳለው ومن آياته أن تقوم السماوات والأرض بأمره ይላል ከምልክቶቹ ከተአምራቶቹ መካከል ሰማያትና ምድር በትእዛዙ በችሎታው መቆማቸው ነው ታዲያ ይሄ ጌታ ለሴኮንድ ቢያንቀላፋ ምን ሊከሰት ይችላል እኔ እንኳን ውሃ ጠምቶኝ ውሃ ለመጠጣት ይሄን አንስቼው ወደ አፌ ያስጠጋሁት ይያለ እንቅልፍ ሸለብ ቢያደርገኝ ምንድነው የሚሆነው ከጃም ይወድቃል ውሃው ይደፋል ፍጥረት ዓለሙን የሚጠብቅ ጌታ ለሴኮንድ አንቀላፋ ማለት እንዴት ነው የሚሆነው ታዲያ ኢየሱስ ይተኛ አንቀላፋ ነበር ከተባለ ምንድነው አምላክነቱ አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር እኛም እኮ ሰው ነው የምንለው እንላቸዋለን ኖ ተሳስታችኋል እሱ ፍጹም ሰው ፍጹም አምላክ ነው ይሉናል በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ ከ100% ምንድነው ሰው ነው ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው ታዲያ ፍጹምም ሰው ፍጹምም አምላክ ነው ይሄን ስንል ደግሞ ብዙ ጊዜ ምን ይሉናል አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው እሺ በምን ልመርምረው ሰው ነኝ የተሰጠኝ የሰው ጭንቅላት ነው አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ አንተ ይሄ እኮ ፍትህ አይደለም የገባውን ማስረዳት አለበት ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል ሙስሊም ይገባዋል ሙስሊም ያልሆነ አይረዳውም የሚል ነገር የለም
ከጀርባው ሌላ መልእክት ከሌለው በቀር እኔ አንብቤ እንደገባኝ ወገኔም ማንበቦት ሊረዳው ይችላል ከኔም በላይ ሊያውቀው ይችላል ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላልው ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድነው ታራሰበካው እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል ላንተ አይገባህም ይለኛል እሺ ካለገባኝ ምን አረጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል አረሱም አይገባኝም ሰበካው ይገባኛል ማለት ነው ስሰበክ ሲነገረኝ ይገባኛል ግን አልገባኝም በየ ጥቅስ አውጥቼ ስጠይቅ ግን ኖ አይገባህም እባላለሁ ለምን ሰዎችን ስለ አላህ ስናስተዋውቃቸው ይገባቸዋል ካልን ሲጠይቁም መልስ ይገባቸዋል ብለን ማመን አለብን አይ አንተ ለመቀበል አትፈልግም ይላል ስለ ልቤ ማን ነው አንተን ዳኛ ያደረገ እኔ ከውስጤ ልቀበልም ሌላ ተልኮም ይኑረኝ ያንተ ግን ግዳጅ መልእክቱን ማድረስ ነው አይደለም የልብን የሚመረምር አላህ ብቻ ነው ማን ምን አስቦ መጣ አናውቅም እኛ የተጠየቅነውን ምናውቅ ከሆነ እንመልሳለን ካላወቅንስ አናውቅም በቃ ዓሊሞችን ጠይቀን ሊቆቻችንን ጠይቀን እንመልሳለን ነው ላንተ አይገባህም የሚባል ግን በእስልምና ውስጥ የለም ቀልድ ካልሆነ በቀር የመጨረሻው 12ኛው 6 እኩል እንዲሆኑ ላድርጋቸውና ፍጹም ቅጣት ምቱ እንግዲህ በእናንተ ጥያቄ ውስጥ ይመለሳል ኢሳ አለይሂ ሰላም አምላክ አይደለም ብለን ስናምን አስረግጠን የምንናገረው በወንጌላት ውስጥ አንድም ቦታ አምላክ ነኝ ብሎ አለመናገሩ ነው ነብይ ነኝ ብሏል መልእክተኛ ነኝ ብሏል ሰው ነኝ ብሎ በቀጥታ ተናግሯል አምላክ ነኝ ብሎ ግን አንድም ቦታ አልተናገረም ከተናገረ ከፍተው ያሳዩን ሁሉም ሰው ማንበብ ይችላል ሁሉም ሰው መረዳት ይችላል የለም አምላክ ነኝ ብሎ አንድም ቦታ ላይ አልተናገረም ካልተናገረ እሱ ያላለውን ለምን ነህ እንለዋለን ሰው ነኝ ካለ እንደ ዮሐንስ 8:40 ማለት ነው አዎ ሰው ነህ እንበለው ለምን ዮሐንስ 8:40 ላይ አይሁዶች ሊወግሩት ድንጋይ ሲያነሱ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ የነገርኳችሁን ሰው ብሎ ራሱን ሰው ሲል አዎ ሰው ነህ እንበለው ነብይ ነኝ አለ አይደል አዎ ነብይ ነህ እንለዋለን መልእክተኛ ነኝ አዎ መልእክተኛ ነህ አምላክ ነህ እንዳንለው ግን አምላክ ነኝ አላለም አይ አንተ አልገባህም ዕውቀትህ ቁንጽል ነው ከመሃል ምታወጣ ነው የሚል ሰው ካለ ደግሞ እሱ የገባውን የተረዳውን ከፍቶ ያሳየን የዛኔ ሐቅ ግልጽ ይሆናል ማለት ነው ስለዚህ አምላክ አይደለም ስንል በአጭሩ ይህንን ይመስላል ተግባብተናል ወንድሞቼ ጥሩ ወደ ሶስተኛው ነጥብ እንግባ እንግዲህ ይሄ ሁለተኛው ነጥብ መለኮታዊ ባህሪውን በተመለከተ ነው ሶስተኛውና የመጨረሻው ተሰቅሏል ወይስ አልተሰቀለም የሚለው ላይ ደግሞ አጭር ቆይታ እናደርጋለን አሁንም እንደለመድነው ለቁጥር 1 እና 2 ቅድሚያ ለቁርአን እንደሰጠነው አሁንም ከጌታችን ከአላህ ቃል እንጀምርና እንናገራለን እንደ ሙስሊሞች እምነት እንደ ጌታችን ቃል ማስተምህሮ ኢሳ አለይሂ ሰላም አልሞተም አልተሰቀለም ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል ወደ ራሱም አንስቶታል እንላለን ይሄንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል 157ኛው ላይ وقولهم إنا قتلنا المسيح عيسى بن مريم رسول الله እኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ምክንያት አይሁዶችን ረገምናቸው ወማ ቀተሉህ አልገደሉትም ወማ ሰለቡህ አልሰቀሉትም ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በኢሳ ተመሰለባቸው ይላል ኢሳን አልገደሉትም አልሰቀሉትም ነገር ግን ሁሉን ቻይ የሆነው ጌታችን አላህ ኢሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ኢሳን አስመስሎባቸው ጠላቶቹ መተው ይሄ ነው ኢሳ ብለው ያንን የተመሰለውን ሰው ገደሉት ሰቀሉት እንጂ ኢሳንማ አልገደሉትም ወኢነ الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች ለፊ ሸክ منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው ما لهم به من علم الا اتباع الظن ይህን ጥርጣሬ ከመከተል ውጪ በኢሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም እርግጠኛ ዕውቀት አላህ ዘንድ ነውና ወማ ቀተሉሁ የቂና በርግጥም አልገደሉትም ማለት ካልገደሉት
ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ? በረፈዐሁ ላሁ ኢለይህ ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል። ወካነ አላሁ ዐዚዘን ሐኪማ አላህ አሸናፊ ጥበበኛ ጌታ ነውና ይላል። ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን። አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለሁ ወደኔም እወስድሃለሁ ስላለው ሱረቱ አሊ ዒምራን ቁጥር 55 ላይ በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 55 ላይ ወኢዝ ቃለ አላህ ባለው ጊዜ አስታውስ ያ ዒሳ አንተ ዒሳ ሆይ ኢኒ ሙተወፊክ አይ ቃቢዱከ ሚነል አርድ እኔ አንተን ወሳጅህ ነኝ ወራፊዑከ ኢለየ ወደኔም አንሺህ ነኝ ወሙጠሂሩከ ሚነል ለዚነ ከፈሩ ከነዚያም ከካዱት ሰዎች ከጉርብትናቸው የማርቅህ የማጠራህ ነኝ ብሎታል። በዚህ ቃል መሰረት ጠላቶቹ ሊገሉት ሊሰቅሉት ሲፈልጉ ዒሳን ምን አደረገው? ጌታችን ወሰደው አነሳው እንላለን። አልሞተም ነው የምንለው። አይሞትም ግን እንዳንል መሞቱማ አይቀርም። ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል። ስለዚህም ዒሳ ይሞታል። ሱረቱ አኒሳ 159ኛው አየት ላይ ትንሣኤ ሲቃረብ ወደዚህ ምድር ይወርዳል። ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል። ወኢን ሚን አህሊል ኪታቢ ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ ለዩእሚነነ ቢህ በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ። መቼ ነው ይህም? ቀብለ መውቲህ ዒሳ ከመሞቱ በፊት ማለት ነው። ትክክለኛው ማንነቱ ገጽታው የዛኔ ይለያል። በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች፣ በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ዒሳ የሚመሰክረው። እኛ ሊፈርድ ይመጣል ብለን አናምንም። አንዳንዶቹ በስተት እናንተም ዒሳ ሊፈርድ ይመጣል ትላላችሁ ይሉናል። ኢኒል ሑክሙ ኢላ ሊላህ ፍርድ የአላህ እንጂ የማንም አይደለም። በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው። ከአላህ ውጭ ነቢያትም መላኢካዎችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም። ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም፣ ግን ወደ ምድር ይወርዳል፣ ይሞታል። አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል። በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል። ሰማይ ላይ ሊሞት ማንም አይገባውም ማለት ነው። ግዴታ መመለስ አለበት። ወሚንሃ ኑኽሪጁኩም ታረተን ኡኽራ በሌላ ጊዜ ደግሞ እናወጣችኋለን ስንፈልግ ይላል። የውሙል ቂያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። አልሞተም አልተሰቀለም ነው። ወገኖቻችን ግን ለኛ ኃጢአት ብሎ ሞቷል፣ ተሰቅሏል። በቀራኒዮ መስቀል ላይ ደሙን አፍስሶልናል፣ ለዓለሙ ኃጢአት ሁሉ ቤዛ ከፍሏል እያሉን ነው። ምንድነው ምክንያቱ ብለን ስንጠይቃቸው ብዙ ጊዜ የምንሰማው ምላሽ ምንድነው? በአዳምና ሔዋን አለመታዘዝ ምክንያት ወደ ዓለማችን የገባው ኃጢአት ነው ይላሉ። ሁላችንም የኃጢአት ዕዳ ተያዦች ነንና ነው። እኛ ኃጢአት በውርስ ይተላለፋል ብለን አናምንም። በመጀመሪያ ደረጃ በውርስ የሚተላለፍ ኃጢአት የለም። ጄኔቲካል አይደለም ኃጢአት። ኃጢአት ከዘር ወደ ዘር የሚተላለፍ ሳይሆን በግለሰቦች ነፃ ፈቃድ በግለሰቦች ነፃ ምርጫ የሚተገበር ወንጀል ነው። ኃጢአት ማለት ትርጉሙ ምን ማለት ነው? መጀመሪያ ለኛ ለሙስሊሞች ኃጢአት ማለት ትርጉሙ የአላህን ትእዛዝ በሐሳብም ሆነ በተግባር መቃወም ማለት ነው። ይሄ ማለት ምን ማለት ነው? አላሁ ሱብሓነሁ ወተዓላ አንድን ነገር አድርግ ብሎ አንተን ያዝህና ያንን ነገር ማድረግና መፈጸም እየቻልክ ሳታደርገው ከቀረ ወይ በተቃራኒው ይሄን ነገር እንዳትቀርበው ራቀው ብሎ ይከለክልህና ያንን ነገር መተውና መጠንቀቅ እየቻልክ ሄደህ ከተዳፈርከው ተግባርህ ምን ይሰኛል? ኃጢአት ተብሎ ይሰኛል። የአላህን ትእዛዝ በሐሳብም በተግባርም መቃወም። ይህንን ለማድረግ ደግሞ ድርጊትህ ኃጢአት እንዲሰኝ ግዴታ ምን ያስፈልግሃል? ፍሪ ዊል ነፃ ፈቃድ የሚባል ነገር ያስፈልግሃል። ያለ ምርጫ ተገደህ እማትፈልገውን ነገር በሌላ ኃይል አማካኝነት ብትሰራው
ኃጢአት ከሚለው ስያሜ ራሱ ይወጣል ነው በእስልምና። ነፃ ፈቃድ ሊኖርህ ይገባል። ራሱን አንቆ የሚገድል ወይም ራሱን ውሃ ውስጥ ከቶ የሚሞት ሰው ኃጢአተኛ ነው አይደለም? ነው አይደል? ግን ሰው ገፍትሮት ውሃ ውስጥ ገብቶ የሞተ ሰው ኃጢአተኛ ነው አይደለም? ግን እንደ መጀመሪያው ወንድሙ እሱም ሞቷል። የመሞት ዕጣ ገጥሞታል። ይሄኛው ኃጢአተኛ ለምን ሆነ? ድርጊቱን የፈጸመው በምርጫው በመሆኑ። ይሄኛው ግን ሌላ ፓወር ነው የገፋው። ስለዚህም ጌታችን አላህ ሐራም የሆኑ ነገሮችን እንኳን አስገዳጅ ነገር በሚመጣ ሰዓት ሐራምነታቸውን እንደሚያነሳልን በቁርአን ላይ ብዙ ትምህርት ማግኘት እንችላለን። ኸምር አስካሪ መጠጥ ክልክል ነው አይደለም? ክልክል ነው አይደል? እንደውም ቁርአን የሸይጣን ስራ የሆነ እርኩስ ነው የሚለው። ታዲያ አንተ ፊልድ ወጥተህ ውሃ ጥም ይዞሃል። ውሃ ጥሙ ሊገልህ ነው እንግዲህ ተቃርበሃል። መሃል በረሃ ላይ ነው ያለው። ውሃ ፈልገህ አጣህ። አካባቢው ላይ ቤት የለም። ወደ ተነሳኸው ከተማ እንዳትመለስ ብዙ ርቀህ ሄደሃል። ያሰብከው ከተማ ለመድረስ ደግሞ ትንሽ ኪሎ ሜትር ይቀርሃል። ፊት ለፊትህ አንድ ጠርሙስ አገኘህ። ፈሳሽ አለ በውስጡ። አንስተህ ጥሜን ይቆርጥልኛል ብለህ ልትጠጣው ስትል ኸምር ሆኖ አገኘኸው። ምን ታደርጋለህ ነው በዚህ ሰዓት? ኸምርን አስካሪ መጠጥ መጠጣትን ሐራም ነውና ብለህ ትተኸው ከሄድክ እንደምትሞት አረጋግጠሃል። ይሄ ደግሞ ነፍስ መግደል ነው ከሞት። ስለዚህ እስላም ምን ይልሃል? ጥምህን ሊቆርጥልህ በሚችል መልኩ ወይም ንጹህ ውሃ ማግኘት ወደምትችልበት ቦታ ሊያደርስህ በሚችል መልኩ ከዛ መጠጥ ላይ ብትጠጣ በኢስላም ሕግ ወንጀለኛ አይደለህም። ለምን? ካቅምህ በላይ የሆነ ነገር ነው። ራስህን መቆጣጠር የማትችልበት ወይም ክስተቱ ረሃብ ሆኖ የአላህ ስም ሳይወሳበት የሞተ በክት ቢሆን በዛ ቦታ ያገኘኸው ራስህን ከሞት ለመከላከል ሐላል ምግብ ወዳለበት ቦታ እስክትደርስ ድረስ ከዛ በክት ላይ አንስተ ብትበላ ወንጀልነቱ ተነስቷል ማለት ነው። ግልጽ ነው ወይ? ሽፍታ አስገድዶህ ከሆነ መሳሪያ ደቅኖብህ ካልበላህ እገልሃለሁ ካለ ህይወትህን ለማትረፍ መብላት ኃጢአት አይደለም። ኃጢአት ለማለት ከምርጫ ጋር መያያዝ አለበት። ታዲያ ይህንን ከተስማማን እስኪ ወደ አዳምና ሔዋን እንምጣ። አደምና ሐዋ የአላህ ሰላም በሁለቱም ላይ ይሁን በገነት ውስጥ ሰሩት የተባለው ኃጢአት ምንድነው ነው የመጀመሪያው ጥያቄ። አትብሉ የተባሉትን ቅጠል ነው አይደል የበሉት? ስለዚህ አደምና ሐዋ ኃጢአትን አልበሉም፣ ቅጠል ነው የበሉት። ለምንድነው ይሄ ተግባር ኃጢአት ተብሎ የተሰየመው? ቅጠሉ ላይ ትእዛዝ ስለነበረ ወላ ተቀረባ هذه الشجرة ይህችን ዛፍ እንዳትቀርቡ የሚል የጌታችን ትእዛዝ ነበረ። ያንን ትእዛዝ በመዳፈራቸው ተግባራቸው ምን ሆነ ማለት ነው? ኃጢአት ተብሎ ተሰየመ። አደምና ሐዋ ቅጠሉን ሲበሉ ምርጫ ነበራቸው አልነበራቸውም? ነበራቸው። ሰይጣን አስገድዶ ነው እንዲያበላቸው። አንተ ህፃን ልጅህን ሽሮፕ አልጠጣም ሲል ጉንጩን እንደዚህ ይዘህ በግድ እንደምታጠጣው ሰይጣን አፋቸውን ይዞ በግድ ከተተው እንዴ? ያማ ከሆነ እነሱ ጥፋተኛ አይደሉም፣ ሰይጣን ነው ሊጠየቅ የሚገባው። የሰይጣን ድርሻ በወቅቱ ምን ነበር? መጎትጎት፣ መጥፎ የሆነውን ነገር ጥሩ አድርጎ አስመስሎ ማቅረብ ነው። እነሱ ደግሞ ነፃ ምርጫ አላቸው። ዞር በል አንተ ሰይጣን፣ የጌታችን ትእዛዝ ይሻለናል ብለው ሰይጣንን ለመገሰጽ የሚያስችልም ፈቃድ ተሰጥቷቸዋል። ግን ምክሩ አታለላቸው። ይሄ ከጠቀመ ብለው አዘነበሉ። ተግባራቸው ኃጢአት ተሰኘ። ታዲያ አንተ ልጃቸው እንዴት ሆነህ ነው የነሱን ኃጢአት የምትወርሰው ነው ጥያቄ። አደምና ሐዋ ቅጠሉን ሲበሉ ነበርክ? ከበሉትስ ቅጠል እነሱ ከበሉት ቅጠል ደርሶሃል? እንዲበሉትስ ተባብረሃቸዋል? ካልነበርክ ካልተባበርካቸው ከቅጠሉም ካልበላህ እንዴት ነው አንተ የኃጢአት ውርስ ተሸካሚ የምትሆነው? አይ የነሱ አባት የአባታቸውና የእናቶቻችን ልጆቻቸው ስለሆነ እንዴ? ልጅ መሆን ኃጢአትን ያሸክማል ወይ? ምን አይነት ፍርድ ነው? ሁለቱ ስላጠፉ በሁለቱ ሰበብ ዓለም ላይ ያሉ ቢሊዮኖች ላይ የዘላለምን ሞት መፍረድ እንዴት ፍትህ ይሆናል? አይደለም አላህ ምድራዊ ስርዓት እኮ አይሰራውም። አባቴ ወንጀል ተሰርቶ ከአካባቢ ቢሰወር የህግ አካላቶች እሱን ፈልገው ስላጡት በወንጀሉ ቦታ ልጅየው ይቀጣ ይላሉ እንዴ? አይሉም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ ጌታ ነው። ታዲያ አደምና ሐዋ ባጠፉት ጥፋት እኛ ላይ እንዴት ነው ፍርድ ሰጠ የሚባለው? ስለዚህ በእስልምና ኃጢአት በውርስ አይተላለፍም። እያንዳንዱ ሰው ኃጢአትን የሚሰራው በራሱ ነፃ ፍቃድ በምርጫው መስመርን ሲስት ብቻ ነው። እንግዲያው ስለምን እንሞታለን የሚል ጥያቄ ከተቀረበ ይሄ ምድራዊ ሞት ከኃጢአት ጋር ምንም ግንኙነት የለውም፣ የኃጢአት ውጤትም አይደለም። አላህ መጀመሪያው እቅዱና ፕሮግራሙ እዚህ ምድር ላይ ዘላለም እንድንኖር አይደለም።
እኛ ለዘላለም የተፈጠርንበት ዓለም አለ። የውሙል ቂያማ የትንሳኤው ዕለት ተብሎ ይጠራል። ያ ዓለም ወይ በጀነት ነው ወይ በጀሃነም ነው። ከሁለት አንዱን ግን መርጠን እንድንጓዝ አጭር ህይወትን በሞት የተከበበች አድርጎ አላህ በዚህ ምድር ላይ ፈጠረን። እዚህ ዱንያ ላይ የመጣ ነው ልንፈተን እንጂ ዘላለም ልንኖር አይደለም። አላህም ሱረቱል ሙልክ ቁጥር 2 ላይ በምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ያ ሞትና ህይወትን የፈጠረው አላህ የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ነው እንዳለው ለፈተና ነው የመጣ ነው። ስለዚህም እንፈተናለን ማለት ነው። በሞት የተከበበ አድርጎ ሰጠን ህይወትን። ከኃጢአት ጋር አይገናኝም። እምንሞተው ምድራዊ ሞትማ ከአደምና ሐዋ የወረስነው ከሆነ ታዲያ ለምን በኩልነት አንሞትም? በውርስ የመጣ ነው። አለበዛ ከኖህ ዘመን ጀምሮ ስንመለከት የዛኔ ሰዎች 900 ዓመት 800 ዓመት ይኖራሉ ነበር ይባል የነበረው። ዛሬ የእድሜ ጣራ ስንት ነው? 70 እና 80 ሆኗል። ለምን ተለያየ ታዲያ? ሞት የኃጢአት ውጤት ከሆነ ሰዎች ሁሉ ከአደምና ሐዋ ከወረሱት ለምን ሁሉም ሰው በተመሳሳይ እድሜ አይሞትም? አይ ይሄ እኮ የእግዚአብሔር ሥራ ነው ይሏቸዋል። ስለዚህ እኛም ይሄን ነው የምንለው፣ የአላህ ሥራ ነው። ሲፈልግ ይገለናል፣ ሲፈልግ ይሰጠናል። አላህ ጥበበኛ ጌታ ነው በእድሜ ጉዳይ ላይ ማለት ነው። ከአደምና ሐዋ ኃጢአት ጋር ምን የሚያገናኘው ነገር አለ? አንተ ያላያቸው ያልሰማሃቸው ያልተባበርካቸው አባቶችና እናቶች በሰሩት ጥፋት አንተ ላይ ሞት ተፈርዷል ማለት እንዴት ይታያል ከአምላክ ፍትሃዊነት ጋር? ስለዚህ ኢሳ አልሞተም፣ አልተሰቀለም። ኃጢአትም በውርስ አይተላለፍም። ጄኔቲካል አይደለም። አስም በሽታ ቢሆን በዘር ይተላለፋል፣ ጄኔቲካል ነው። ነገር ግን ኃጢአት በፈቃደኝነት የሚተገበር ነገር ነው። እኔው ራሴ መርጬ የምሰራው እንጂ ከሌላ ማመጣው አይደለም። እንደተባለው ኃጢአት ደግሞ ከዘር ወደ ዘር ከተላለፈ ለምን ጽድቅ አብሮ አይተላለፍም? እሺ ጽድቅ ኢብራሂም አለይሂ ሰላም በሁሉም ሃይማኖቶች ዘንድ የተከበረና የተወደደ የአላህ ወዳጅ ነው። በእምነቱ ሰበብ አንድ ልጅን እንኳን ለአላህ መስዋዕት አድርጎ እስከማቅረብ ድረስ ወደ ኋላ ያላለ ታላቅ ነብይ ነው ኢብራሂም። በዚህ ምክንያት የአላህ ወዳጅ የሚልን ስም አትርፏል። ግን በኢብራሂም እምነት አባትየው ተጠቀመ? ምንም የተጠቀመው ነገር የለም። አባትየው ካፊር ሆኖ ነው የሞተው። የአባቱ ከሃዲነት የአባቱ ካፊርነት ደግሞ የኢብራሂምን እምነት ጎዳ እንዴ? አልጎዳውም። ስለዚህ ሰው ክህደቱ ለራሱ ነው፣ በራሱ ላይ ነው፣ እምነቱም ለራሱ ነው። ከኔና ካንተ ጋር ምንም የሚያገናኘው ነገር የለም። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ቁርአን ሱረቱል ኢስራ ቁጥር 15 ላይ ይነግረናል። በምዕራፍ 17 ሱረቱል ኢስራ 15ኛው አየት ላይ መን ኢህተዳ ፈኢነማ የህተዲ ሊነፍሲ፣ የተመራ ሰው የምሬቱ ጥቅም ለራሱ ብቻ ነው። ወመን ضل ፈኢነማ የضل ዐለይሃ፣ የጠመመም ሰው ጥሜቱ በራሱ ላይ ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም። ወማ ኩና ሙዐዚቢነ ሐታ ነብዓተ ረሱላ፣ መልእክተኛን እስከምንልክ ድረስም የምንቀጣ ወይም ጥፋተኛ የምናደርግ አይደለንም ይላል ጌታችን አላህ። ስለዚህም ማንም በሌላው ኃጢአት አይጠየቅም አይከሰስም ነው እምነታችን። ዒሳም አልሞተም አልተሰቀለም። አንድ ጥቅስ ከባይብል ጥቅስና ካሁን በኋላ ያለውን ቀሪ ሰዓት ሰፊውን ሰዓት ከናንተ ጋራ የምንጠያየቅበት ይሆናል ማለት ነው። ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው? ጥቂትን ጊዜ አለ ለወታደሮቹ ከናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታግኝተው ገደሉት፣ የታግኝተው ሰቀሉት። ይሄ ጥያቄያችን ነው ማለት ነው። ኢንሻአላህ ቀሪ ነጥቦችን ምናልባት ሰዓት አርዝሜባችኋለሁ። ያው እንደደረሰኝ ዛሬ እስከ 10 ሰዓት ከኔው ጋር ናችሁ መሰለኝ። ኢንሻአላህ
ስለዚህ ያው አሁን 9 ሰዓት 8 ሰዓት ከ50 ነው የሚለው 70 ደቂቃ ይኖረናል። አላህ በሰማነው ተጠቃሚ ያደርገን። በዚህ ባለን 70 ደቂቃ ውስጥ ትላንት አስተምሬው ስለነበረው ሰዓት ስላጠረን የቀዳ ወልቀድር ትምህርትም ዛሬም በተማራችሁትም ላይ ሙስሊም ወንድሞችና እህቶች እንዲሁም ክርስቲያን ወገኖችም ካላችሁ ሁላችሁም ቀጥታ በድምጻችሁ ወይም በወረቀት መጠየቅ ትችላላችሁ። አላህ እውነትን በልቦናችን ያሳድር። እውነት ተናግሬ ከሆነ ከጌታችን አላህ ፈድል ነው፣ ከሱ ትሩፋት ነው። ከተሳሳትኩም የኔው ድክመትና የሸይጣን ጉትጎታ ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።